እስካሁን የምንጠቀማቸው የኤአይ ሞዴል አይነቶች በሙሉ ቻትጂፒቲ እነ ጀሚናይ ማንኛውም ኤአይ ሞዴል የምንጠቀማቸው በስልካችን ይሆናል በፒሲያችን እስካሁን ድረስ ስንጠቀም የነበረው በኢንተርኔት ነው ስንጠቀም የነበረው። ዛሬ ግን የማሳያችሁ የኤአይ ሞዴል አይነት ያለምንም ኢንተርኔት ኮምፕሊትሊ ፍሪ ያለምንም ኢንተርኔት የሚሰራ ኤአይ ሞዴል ነው ማሳያችሁ ማለት ነው። ይሄንን ኤአይ ሞዴል በመጠቀም ያለምንም ኢንተርኔት የትኛውም ቦታ ላይ ሆናችሁ ጥያቄ መጠየቅ ትችላላችሁ። አንሰሮችን ሪስፖንስ ያደርግላችኋል ምንም አይነት ኢንተርኔት ሳያስፈልጋችሁ። ሌላኛው ደግሞ ለየት የሚያደርገው አይታችሁት ከሆነ ቻትጂፒቲ ወይም ደግሞ ጀሚናይን በተጠቀሙበት ሰዓት ምን ይጠይቃሉ? በየጊዜው ብዙ ጥያቄ በጠየቃችሁ ቁጥር ገደብ አላቸው። ነገር ግን ይሄንን ሞዴል ለየት የሚያደርገው ደግሞ ምንድነው? ይሄ ሞዴል ከሆነ የፈለጋችሁት አይነት ጥያቄ ብትጠይቁት ምንም አይነት ገደብ የለውም ማለት ነው። የፈለጋችሁት አይነት ጥያቄ ያለምንም ኢንተርኔት ያለምንም ገደብ መጠየቅ የምትችሉበት ኤአይ ሞዴል አይነት ነው። ስሙ ምን ይባላል? ጀማ 4 ብለን እንጠራዋለን። ጀማ 2 የሚባል ነበር ከአሁን በፊት የነበረው ቨርዥን። አሁን ግን ጀማ 4 ብለው አሻሽለው አምጥተውታል። በጉግል የተሰራ ነው እና ደግሞ ከፒሲያችንም ከሞባይል ፎን መስራት የሚችል የኤአይ ሞዴል አይነት ነው። ነገር ግን የሃርድዌር ሪኳየርመንት አለ። ያ ማለት እንደ ራማችን ዲፔንድ ይሆናል ማለት ነው የሚጠቀማቸው ሞዴሎች። ስለዚህ መጀመሪያ ፒሲያችን ጋር እንዴት እንደሚሰራ ላሳያችሁ እና እዛ ቀጣይ ደግሞ በስልካችሁ ወይም ደግሞ በሞባይል ፎናችሁ እንዴት አድርጋችሁ አወርዳችሁ መጠቀም እንደምትችሉ ያለምንም ኢንተርኔት ፍሪ በሆነ መልኩ አሳያችኋለሁ ስቴፕ ባይ ስቴፕ። ስለዚህ መጀመሪያ ፒሲያችሁ ጋር ላሳያችሁ። ፒሲያችሁ ጋር ለመጠቀም መጀመሪያ አንድ ቱል ያስፈልጋችኋል። ያንን ቱል ኢንስታል ማድረግ አለባችሁ። መጀመሪያ ኢንስታል ስታደርጉት ያው በኢንተርኔት ነው ኢንስታል ማድረግ ያለባችሁ ያንን ቱል። ስለዚህ ወደ ክሮም ወደ ማንኛውም ብሮዘር ወደ ተጠቀሙበት ብሮዘር በመሄድ ብላችሁ ሰርች አላችሁ olama.com ብላችሁ ሰርች አላችሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን ከፈለጋችሁ ወይ ደግሞ ግሩፕ ጋር አስቀምጥላችኋለሁ። olama.com ብላችሁ ሰርች ታደርጋላችሁ። እንደምታዩት የolama.com ኢንተርፌስ መጥቷል። ስለዚህ እዚህ ጋር ምን ይላል እንደምታዩት ዳውንሎድ ኦላማ የሚል አለ። ስለዚህ ዳውንሎድ ኦላማ የሚለውን ክሊክ እናደርጋለን። ከዚህ ጋር እንደምታዩት ምን ያስመርጣል? ኦፕሬቲንግ ሲስተማችን ማክ ኦኤስ ነው ሊኑክስ ነው ወይስ ዊንዶው ነው ብሎ ያስመርጣል። ስለዚህ እንደኔ ዊንዶው ከሆነ የምትጠቀሙት እዚህ ጋር ዳውንሎድ ፎር ዊንዶው የሚለውን ክሊክ ታደርጋላችሁ ማለት ነው። ክሊክ እንዳደረጋችሁ እንደምታዩት ከዚህ ጋር ከላይ አድ ያደርገዋል። እዚህ ጋር እንደምታዩት 1.8 ጂቢ ያክል ነው የኦላማ ማለት ነው። እሱ ዳውንሎድ አድርጎ እስከሚጨርስ ጠብቃችሁ ኢንስታል ትሉታላችሁ። ነገር ግን ከአሁን በፊት ስላልወረድኩት ከዚህ ጋር እንደምታዩት 1.8 ጂቢ ከአሁን በፊት ዳውንሎድ አድርጌዋለሁ። ስለዚህ እሱን ቀጥታ ክሊክ አድርጌ እገባለሁ። ይሄኛውን ላቋርጠው ምክንያቱም ዳውንሎድ ስላደረኩት ማለት ነው። ስለዚህ ይሄንን ክሊክ አድርጌ እገባለሁ። ዳብል ክሊክ አድርጌ እንደምታዩት እዚህ ጋር ምን ይላል? ኢንስታል አድርግና የሚላለ ይሄን ኢንስታል ለዋለ ማለት ነው። ስለዚህ እዚህ ጋር ብዙ አይነት ፋይሎችን ያወርዳል። ይሄንን እስከሚጨርስ ጠብቃችሁ እስከዚህ ማለት ነው አረንጓዴው እስከሚጨርስ ጠብቃችሁ እዚህ ጋር ፊኒሽ የሚል በተን ይመጣላችኋል። እሷን ፊኒሽ የምትሏን በተን ክሊክ ታደርጓታላችሁ። ነገር ግን ከአሁን በፊት ኦልሬዲ ኢንስታል ስላደረኩት ይሄንን ጀስት ኦላማ የሚለውን ይሄንን ከምጠብቅ ኦላማ የሚለውን ሰርች አድርጌ ልጠቀም ምክንያቱም ከአሁን በፊት ዳውንሎድ ስላደረኩት ማለት ነው። ስለዚህ ካንስል እንበለው። ስለዚህ ኦልሬዲ ሎካል ጋር ስላለ ሰርች ባሩ ጋር እዚህ ጋር መጣና ማለት ነው ከሰርች ባር ማድረጊያው ጋር መጣና ኦላማ የሚለውን ሰርች እንደምታዩት እዚህ ኦላማ የሚለው አፕሊኬሽን ይመጣልኛል ማለት ነው። ስለዚህ እሱን ራን ክሊክ በማድረግ ራን አደርገዋለሁ። እንደምታዩት የኦላማ ኢንተርፌስ ይመጣል ማለት ነው። መጀመሪያ ያው ጀስት አካውንት በፊት ስለምጠቀምበት መጀመሪያ እንደከፈታችሁ ሜቢ ይሄ ነው ኢንተርፌሱ ሊመጣላችሁ የሚችለው። እንደምታዩት ክላውድ አለ፣ ኮዴክስ አለ። እነዚህ ኤአይዎች በሙሉ ዳውንሎድ አድርጋችሁ ያለምንም ኢንተርኔት መጠቀም የሚችሏቸው ናቸው ማለት ነው። ስለዚህ ዛሬ እኔ የሚያሳያችሁ ስለ ጀማ ስለሆነ እዚህ ጋር ኒው ቻት የሚለው ጋር ክሊክ ታደርጉታላችሁ። እዚህ ጋር ምን የሚል ይመጣላችኋል? የመጀመሪያችሁ ከሆነ ሞዴል የሚል ይመጣላችሁ። እኔ ጀስት ካምፕስ ስለተጠቀመው ስለነበረ ነው ጀማ 4 የሚለው ይመጣልኝ ማለት ነው። ስለዚህ እዚህ ጋር እናንተ ኤክስፓንድ አድርጋችሁ ሞዴል የሚለው እንደምታዩት ብዙ አይነት ሞዴሎችን ያመጣላችኋል። ኢንስታል አድርጋችሁ ወይም ደግሞ አንዴ ዳውንሎድ አድርጋችሁ ኦፍላይን መጠቀም የሚችላቸው ማለት ነው። ነገር ግን እንደምታዩት እዚህ ጋር ምን አይነት ምልክት አለ? የክላውድ ምልክቶች አሉ። እነዚህ የክላውድ ምልክቶች ምን ማለት ናቸው? እዚህ ጋር ሎካሊ ዳውንሎድ አድርጋችሁ መጠቀም የሚያስችሏቸው ናቸው። ኢንተርኔት የሚያስፈልጋቸው ናቸው እንደዚህ ማለት ነው። ነገር ግን እዚህ ጋር የዳውንሎድ አይከን ያላቸው በሙሉ ዳውንሎድ አድርጋችሁ ኦፍላይን ያለምንም ኢንተርኔት ከፒሲያችሁ ጋር መጠቀም የሚችሏቸው የኤአይ ሞዴል አይነቶች ናቸው ማለት ነው። ስለዚህ እንደምታዩት ከአሁን በፊት እኔ ጀማ 4 E4B ስላወረድኩት እዚህ ጋር የዳውንሎድ ምልክቱ አይለች ማለት ነው ዳውንሎድ ስላደረኩት። ሌላኛው እዚህ ጋር ደግሞ ያልነገርኳችሁ ነገር 4 አይነት ሞዴል አለው የጀማ 4 ሞዴሎችን በፐርፎርማንስ ደረጃና የሚጠይቁት የሃርድዌር ሪኳየርመንት ይለያያሉ ማለት ነው። ያ ማለት ነው ከE2B ነው የሚጀምረው እና ደግሞ E4B ዘን 26B 31B የሚል 4 አይነት ሞዴል ናቸው ያሉት። E2B ከሆነ አትሊስት 8GB ራም ካላችሁ የሆነ 8GB ራም የሆነ ፒሲ ከሆነ ያላችሁ E2B የሚለውን ነው መጠቀም የምትችሉት። 16 ካላችሁ ደግሞ E4B የሚለውን ነው መጠቀም የምትችሉት ማለት ነው። ያ ማለት 4 ቢሊየን ያክል ፓራሜትር አለው ማለት ነው። ብዙ አይነት ትሬን የተደረገ ኤአይ ነው ማለት ነው። አዘርዋይስ ደግሞ ከ32 ራም በላይ ካላችሁ ደግሞ እዚህ ጋር 26 እና 31 የሚለውን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሌላኛው እዚህ ጋር ራም ስንት ነው
የምትሉ ልጆች ካላችሁ ደግሞ ማወቅ የምትፈልጉ ማለት ነው ልክ ሰርች ባሏ ጋር ትመጣላችሁ እዚህ ጋር ማለት ነው። እንዳችሁ ትሰራቻላችሁ ታስክ ማናጀር ላይ ሰርች አላችሁ ዘንድ ታስክ ማናጀሩ ጋር በመግባት እዚህ ጋር እንደምታዩት የፐርፎርማንስ ምልክት አለች። እሷን ፐርፎርማንስ ማለት ነው ክሊክ እናደርጋታለን። ዘን እዚህ ጋር ይሄ ሜሞሪ የሚለው ጋር ማለት ነው። ሜሞሪ ከሚለው እንደምታዩት ይሄ ስንት ነው? 16 ጂቢ። ስለዚህ 16 ጂቢ ስላለኝ ነው ማለት ነው E4B የሚለውን ያወረድኩት። ምክንያቱም አሁን ይሄን T6B የሚለውን ባወርደውም ላይሰራም ይችላል። ቢሰራም እንኳን በጣም ዘገምተኛ ነው የሚሆነው። ጥያቄም ጠይቅበት ሰዓት 10 ደቂቃ 20 ደቂቃ እየቆየ ሊመልስ ይችላል ማለት ነው። ምክንያቱም በጣም ብዙ ራም በሚኖራችሁ ሰዓት ነው ፍጥነቱ ኢፊሽንትሊ የሚመልስላችሁ። ስለዚህ ለእናንተ 8GB ከሆነ ራማችሁ E2B የምትለውን ሞዴል አውርዷት። አዘርዋይስ 16 ከሆነ ደግሞ E4B የሚለውን ታርጉታላችሁ። ካልሆነ ደግሞ ከ32 እና ከዛ በላይ የሆነ ራም የአመት ጌሚንግ ፒሲ ምናምን ነገር ያላችሁ ልጆች ካላችሁ T6 እና 31B የሚለውን አውርዱት። ሞር ፐርፎርማንስ እና ሪላያብል የሆኑ ናቸው። ነገር ግን እንደነገርኳችሁ ያው ራሙ ዝቅተኛ ጠብቁታላችሁ ማለት ነው። ስለዚህ አሁን ጀስት ሳወርኩት ይሄንን ኮንትሮል ፕላስ ብዬ ላቋርጠው። አሁን ለምሳሌ E4B ካሁን በፊት ስላደረኩት ምን ይላል ማለት ነው። E4B የሚለውን እንደዚህ ኢንተር ባደረገው ዳውንሎድ አይደለም የሚያደርገው። ምክንያቱም ዳውንሎድ ካሁን በፊት ስላደረኩት ስለዚህ ጋር የምትፍበትን ስፔስ ነው ያመጣልኝ ማለት ነው። እዚህ ጋር ፕሮምፕታችሁ ጋር ጥያቄ መጠየቅ ስለምትችሉ ቀጥታ ማለት ነው። እናንተ እንደምታዩት እዚህ ጋር ምን የሚል መጥቷል? ሴንድ ሜሴጅ የሚል መጥቷል ማለት ነው። ፎር ሄልፕ ምናምን ነገር ሰው እዚህ ጋር ማንኛውም ጥያቄ መጠየቅ ስላላችሁ ኮማንዳችሁ ጋር ሆናችሁ እንኳን ማለት ነው። ቴል ሚ አባውት ጀማ 4 ኢን ሲንግል ላይን ኦፍ ሴንቴንስ ልበለው እስኪ ላይን ኦፍ ሴንቴንስ። ስለዚህ አሁን ይህን ከጻፍን በኋላ ፕሮምፕቱ ማለት ነው ራይት ክሊክ እናደርገዋለን። እዚህ እንደምታዩት አንዴ እዚህ ጋር ለማሳየት ስለሆነ ኢንተርኔቱን ላጥፋው። ይሄንን ቆይ ስቶፕ ላድርገውና እዚህ ጋር እንደምታዩት ኢንተርኔት ኮኔክት አድርጌያለሁ። ስለዚህ ይህን ኢንተርኔት መጀመሪያ ዲስኮኔክት ማድረግ አለብኝ ማለት ነው። ዋይፋይ ሳይሆን ያው ጀስት ኢንተርኔት ኬብል ስለሆነ ያገናኘን እሱን ልንቀርብና እንደምታዩት አሁን ለቀየዋለሁ። ኢንተርኔት ምንም አይነት ኢንተርኔት የለውም። ስለዚህ አሁን ድጋሚ ይሄን ኮፒ እንበለውና እንጠይቃት ማለት ነው። ያለምንም ኢንተርኔት ነው እንደምታዩት ምንም አይነት ኢንተርኔት የለም። ያለምንም ፍሪ ኢንተርኔት በሆነ መልኩ ነው የሚሰራው ማለት ነው። ያው እንደነገርኳችሁ ራማችን ነው የሚወስነው ማለት ነው። ራሙ በጣም ሃይ ከሆነ ቶሎ ነው የሚመልሰው በሰከንዳት ውስጥ ማለት ነው። ራሙ በጣም ዝቅተኛ ከሆነ ሊቆይ ይችላል። ስለዚህ ሪስፖንስ ከሚመለስ ድረስ እንጠብቀዋለን ማለት ነው። እንደምታዩት መልሱን ሰጥታኛለች። 300 ያክል ሰከንድ ፈጅቶበታል። ያው ባክግራውንድ ላይ ብዙ ፕሮሰሶችን ስለከፈትኩኝ ራሙ ያው ስለተያዘ ነው ብዙ ምላሾችን ትሰጣለች ማለት ነው። እንደምታዩት እዚህ ጋር በጣም ብዙ ምላሽ ሰጥታኛለች ከአሁን በፊት የጠየኳት ማለት ነው። እዚህ ጋር እንደምታዩት ፕሮምፕት ጽፌ ይሄን ያክል ፕሮምፕት 300 ሰከንድ ላይ ፈጅባት ይሄንን ለመመለስ ማለት ነው። እንደምታዩት በደንብ ኦርጋናይዝ አድርጋ ነው የሰጠችኝ። አባውት ይሄን ቪዲዮ ትሰራላችሁ ስለዚህ ቪዲዮ ነው ጠይቂያት የነበረ በደንብ አድርጋ ኦርጋናይዝ አድርጋ የሰጠችኝ ማለት ነው። ስለዚህ እናንተም ያለምንም ኢንተርኔት ይሄን ኤአይ መጠቀም ትችላላችሁ። ስልካችሁ ጋር እንዴት አድርጋችሁ ሴታፕ አድርጋችሁ መጠቀም እንደምትችሉ ላሳያችሁ። መጀመሪያ የሆነች አንዲት ቱል አለች። እሷን ቱል ልክ ፒሲያችሁ ጋር እንዳወረዳችሁ ማለት ነው ያችን ቱል ማውረድ አለባችሁ ስልካችሁም ጋር ማለት ነው። ስለዚህ ፕላይ ስቶር ጋር በመሄድ እኔ ኦልሬዲ እዚህ ጋር እንደምታዩት አውርጃታለሁ። ምን እንደምትለው ፖኬት ፓል የምትል አፕሊኬሽን ነች። ሰዎችን አፕሊኬሽን ማውረድ ብቻ ነው፣ ሌላ ብዙም አይነት ሴታፕ የለውም ማለት ነው። ስለዚህ ምን እናደርጋለን? ወደ ፕላይ ስቶራችን እንሄዳለን። ሰርች ዋጋ ማለት ነው። እዚህ ጋር ሰርች ዋጋ እንመጣና ምን እንላለን? ፖኬት ፓል ኤአይ ብለን ሰርቻለን ማለት ነው። ስለዚህ እዚህ ጋር ፖኬት ፓል ኤአይ ኦፍላይን የሚላለ ሶስቱን ክሊክ እናደርጋታለን። እንደምታዩት መጀመሪያ ላይ አምጥቶልኛል ካሁን በፊት ኢንስታል ስላደረኩት እዚህ ጋር ኦፕን ሚል ነው የመጣልኝ። ነገር ግን እናንተ መጀመሪያችሁ ሲሆን ኢንስታል ነው የሚል የሚመጣላችሁ። ኢንስታል ትሉታላችሁ። ኢንስታል ካላችሁ በኋላ ቀጥታ እዚህ ጋር ኦፕን ትሉታላችሁ ማለት ነው። ኦፕን እንዳላችሁት መጀመሪያ የሚመጣላችሁ ኢንተርፌስ ከእናንተም ጋር ይሄ ነው መጀመሪያችሁም ቢሆን ማለት ነው። እዚህ ጋር ምንም አይነት ሞዴል ካሁን በፊት ስላደረኩኝ ኖ ሞዴልስ አቬሌብል ነው የሚለው። እዚህ ጋር ምን የሚላለ ዳውንሎድ ሞዴሉን ማውረድ አለባችሁ ማለት ነው። ያ ማለት ጀማ 4ን ማውረድ አለባችሁ ማለት ነው። ስለዚህ ዳውንሎድ ሞዴል የምትለውን ክሊክ እናደርጋታለን። እንደምታዩት እዚህ ጋር ኤክስፓንድ ብሎታል። ኤክስፓንድ ስናደርገው እዚህ ጋር ብዙ አይነት ሞዴሎችን ያስመርጠናል። ኦኬ እንደምታዩት ግን አብዛኛውን ከእኔ ራም ጋር ፊት የሚያደርጉ አይደሉም። ስቶሬጅ ላው የሚል ማስጠንቀቂያ ያሳዩኝ ነው ማለት ነው። ስለዚህ እናንተ መሆን አለበት ስልካችሁ የራሙ ማለት ነው ከ6 ጂቢ በላይ መሆን አለበት ማለት ነው። አትሊስት እንኳን E2B የሚለውን ሞዴል ለመጠቀም ማለት ነው። ሌላኛው ደግሞ E4B የሚለውን ለመጠቀም 16 ጂቢ ራም ያስፈልጋችኋል ስልካችሁን ጋር ቢሆንም ማለት ነው። ስለዚህ E2B የሚለውን ለመጠቀም አትሊስት 6 ስለሚያስፈልጋችሁ የኔው ራም ግን ወደ 2 ወይ 3 ስለሆነች አያስጠቅመኝም። እንደዚህ አይነት ያው ጀስት እዚህ ጋር እንደምታዩት 2.4 ጂቢ ፍሪ ነው ያለ። ይሄ ደግሞ የሚጠይቀው 2.15 ስለሆነ አይችልም ምናምን ነገር እያለ ነው። እናንተም ጋር እንደዚህ አይነት ያሳያችኋል። እዚህ ጋር እንደምታዩት ሌላ ሞዴል ነች ግን 1.8 ስለሆነች እኔ ማውረድ እችላለሁ ማለት ነው።
ስለዚህ ላሳያችሁ ጀስት እንዴት አድርጋችሁ ዳውንሎድ እንደምታደርጉት ከኔ ጋር ስለማይሰራ ላሳያችሁ። ስለዚህ እዚህ ጋር እንደምታዩት ሞዴሉን አሁን እዚህ ጋር እንደምታዩት ጀማ የሚለው አለ። ነገር ግን ዳውንሎድ ማድረግ ስለማልችል ነው በዚህኛው አሳያችሁ። ይሄኛው ከጨረሰ በኋላ ወደዚህ እንዴት መለሱና ቻት ትሉታላችሁ ማለት ነው። ስለዚህ እዚህ ጋር የምትፈልጉት አይነት ጥያቄ እየጻፋችሁ ትጠይቃላችሁ ሞዴሉ አንዴ ከመረጣችሁ በኋላ። ነገር ግን እንደምታዩት ያው ስላላስወረደኝ ሌላኛው እዚህ ጋር እንደምታዩት ምን አለ ጀማቱ ምናምን የሚለውን ያለ ሰው ጀማ ፎር የሚለውን የለም አይታችሁት ከሆነ። ስለዚህ ጀማ ፎር የሚለውን ያው ስልካችሁ ራሙ ፈቅዶላችሁ ማለት ነው። ፈልጉት ከሆነ እዚህ ጋር የፕላስ ምልክቷ አለች አይደለ? ስለዚህ የፕላስ ምልክቷን አይከን ክሊክ በማድረግበት ሰዓት ክሊክ ስናደርገው ምን የሚል ይመጣል? አድ ፍሮም ሃጊንግ ፌስ የሚላል እሷን ክሊክ እናደርጋታለን አይከኗን ማለት ነው። ክሊክ ስናደርግ እዚህ ጋር እንደምታዩት ሰርች ማድረጊያ ይመጣልና ስለዚህ እዚህ ጋር ምን ለመሰረት እንችላለን? ጀማ ፎር ለመሰረት እንችላለን ማለት ነው። እንደምታዩት እዚህ ጋር ጀማ ፎር 26 ቢ ይሄኛው እንኳን በጣም ሃይ ነው፣ ምክንያቱም ከ64 ምናምን ራም በላይ ስለሚጠይቅ አብዛኛው ስልካችሁ ደግሞ እንደዚህ ላይሆን ይችላል። ስለዚህ እዚህ ጋር እንደምታዩት ኢቱቢ የሚል መጥቷል። ስለዚህ ክሊክ በማድረግ ከኔ ጋር ክሊክ በማድረግበት ሰዓት ምን ይለኛል ማለት ነው? እንደምታዩት ዋርኒንግ አለ ማለት ነው። ዋርኒንግ አለ ማለት የእናንተ ሃርድዌር ወይም ደግሞ ራሙ ለዚህ በቂ አይደለም ማለት ነው። ነገር ግን በቂ ከሆነ እቺ ዳውንሎድ የምትለዋ ይፈቀድላችኋል። ዳውንሎድ አድርጋችሁ መጠቀም ትችላላችሁ በስልካችሁ ማለት ነው። ያው ጁስ ያላሳያችሁ እዚህ ጋር ስልኬ ስለማይፈቅድ ነው። ሌላኛው ምንም አይነት የተለየ የሚደረግ ነገር የለውም። ከዚህ ጋር ዋርኒንግ ካላሳያችሁ እዚህ ጋር ዳውንሎድ አድርጋችሁ ዳውንሎድ ሲጨርስ ልክ ቻት ጂፒቲ ላይ እንደምትጽፉት ፕሮምፕት እዚህ ጋር ቻት ከምትለው ገብታችሁ መጻፍ ብቻ ነው ማለት ነው። ሌላ ምንም ነገር አታደርጉት ዳውንሎድ ካደርጋችሁ በኋላ። የዛሬው ቪዲዮ ይዤላችሁ መጣሁት ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።